ሰላም ጤና ይስጥልኝ። እንኳን ወደ የተደበቁ እውነቶች በደህና መጣችሁ። ያሬድ እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። በየቀኑ የምናገኘው እያንዳንዱ ሰው የራሱ የሆነ ታሪክ አለው። አንዳንዶቹ ታሪኮች በግልጽ ይነገራሉ፣ ሌሎቹ ደግሞ በፍርሃት፣ በህመም፣ በቁጭት ወይም በቀላሉ የሚያዳምጣቸውን ሰው በማጣታቸው ምክንያት ለዓመታት ተደብቆ ይኖራል። እዚህ እውነተኛ ሰዎች በስልክ እየደወሉ የህይወት ተሞክሯቸውን ያካፍሉናል። አብረን ስለ ፍቅር ግንኙነት ውጣ ውረዶች፣ ስለ ልብ ስብራት፣ ስለ ስደተኞች የህይወት ጉዞ፣ ስለ ምስጢራዊ ኑዛዜዎች፣ ስለ ጎዳና ህይወት ተሞክሮች፣ ስለ ግል ፈተናዎችና ህይወታቸውን ለዘላለም ስለቀየሩት እውነቶች ግልጽና እውነተኛ ውይይቶችን እናደርጋለን። እንግዶቻችን በካሜራ ፊት መቅረብ አያስፈልጋቸውም። ብዙዎቹ ማንነታቸው እንዳይታወቅ ይመርጣሉ፣ ምክንያቱም ከሁሉም በላይ አስፈላጊው ማንነታቸው ሳይሆን ሊነግሩን የመጡት እውነት ነውና። ይህ ቻናል በሰዎች ላይ ለመፍረድ የተቋቋመ አይደለም። ዓላማው ሌሎችን ማዳመጥ፣ መረዳትና ከተሞክሯቸው መማር ነው። እያንዳንዱ ውይይት ከእያንዳንዱ ድምፅ በስተጀርባ ሊደመጥ የሚገባው ታሪክ ያለው እውነተኛ ሰው እንዳለ ያስታውሰናል ብዬ ተስፋ አደርጋለሁ። እናም ደግሞ እስከዛሬ ተናግረውት የማያውቁት ታሪክ ካለዎት ይህ ለእርሶ አስተማማኝ ቦታ ነው። ታሪኮን ማንነቱ ሳይታወቅ ወይም ማንነቱን በማሳወቅ በግልጽ ማካፈል ቢፈልጉ ታሪኩን ለመስማት ዝግጁ ነን። አንድ ውይይት ለአንድ ሰው መነሳሳት ሊሆን፣ ለአንድ ሰው ፈውስ ሊሰጥ ወይም የአንድ ሰው ህይወት ሙሉ በሙሉ ሊቀየር ይችላል። የተደበቁ እውነቶች በቅርቡ ስርጭቱን እንደሚጀምር ስናበስርላችሁ በታላቅ ደስታ ነው። ድምጻቸው ሊሰማ የሚገባቸውን ሰዎች ልብ የሚነኩ ጠንካራና የማይረሱ እውነተኛ ታሪኮችን ይዘንላችሁ እንቀርባለን። ይህ ሐሳብ የሚስቡት ከሆነ የመጀመሪያው ክፍል እንዳያመልጦት አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑት። እዚህ ስለተገኛችሁ አመሰግናለሁ። እነዚህን አስደናቂ ታሪኮች ለእርሶ ለማካፈል በጉጉት እጠብቃለሁ። ምክንያቱም ከእያንዳንዱ የስልክ ጥሪ በስተጀርባ ሊደመጥ የሚገባው ታሪክ አለና።